እግዚአብሔር ካለ ሆስፒታል ባልሄዳችሁ ነበር። እግዚአብሔር ካለ ባልተቸገራችሁ ነበር። እግዚአብሔር ካለ ባልተጨናነቃችሁ ነበር። አጋር ከዛ ሁሉ መከራ፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ ልጇን የሚያክል ነገር ልታጣበት ባለችበት ቦታ እንዲህ የሚል መልእክት መጣላት። ልጅሽ ይኖራል፣ ውሃን አፍልቄለታለሁ የሚል የእግዚአብሔር ድምፅ መጣላት። ያን ጊዜ አጋር እንዲህ አለች፣ በእውነት የሚያየኝ አየሁኝ ብላ ኤልሮኢ አለች። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። መጽሐፍ እንደሚለው ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከእኛ የሚፈልገው እነዚህን ሁለት ነገር ብቻ ነው። የመጀመሪያው ኢየሱስን እንድንመስል፣ ሁለተኛው ደግሞ ኢየሱስን እንድንሰብክ ነው። በመጽሐፍ እንዲህ ተብሎ ኢየሱስ እንደተናገረ እንዲህ ብሎ ኢየሱስ እንደተናገረ ምን አለ ሲባል በሰው ፊት ለሚመሰክርልኝ ሁሉ እኔም ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ለሚክደኝ ሁሉ እኔም ደግሞ በሰማይ ባለው በአባቴ ፊትና በመላእክቱ ፊት እክደዋለሁ ብሎ በሚገባን መሰረት ቃሉን አስተምሮናልና፣ ስለዚህ በዚህ ቻናል ላይ ሁለቱንም ነገር እንድታገኙ ላበረታታችሁ ወዳለሁ። የመጀመሪያው ልጁን መምሰል ቃሉን ከኛ ጋር በመከፋፈል የምታገኙት ሲሆን፣ ሁለተኛው ደግሞ ሰብስክራይብ በማድረግ አብራችሁን እናንተ እንኳን ወጣችሁ ባትሰብኩ አብራችሁን ወንጌልን መስበክ እንደምትችሉ ሊገልጽላችሁና ላሳስባችሁ ወዳለሁ። ባላችሁበት ቦታ ሁሉ አሁንም የጌታ ሰላም ይብዛላችሁ። ሰብስክራይብ አድርጉ። እንጸልይና ወደ ዛሬው ቃል እንሂድ። እግዚአብሔር አባትና አምላክ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክንና ከፍ በል አባ። በኢየሱስ ስም ቃልን እንሰማለን። ተናገረን። ስለ ሁሉ ስም ይባል በናዝሬቱ በጌታ በኢየሱስ። ክብር ለጌታችን ለመድኃኒታችን በኢየሱስ ክርስቶስ ይሁን። ዛሬ የምናነሳው ሐሳብ ያያቸዋል ወይንም ይመለከታቸዋል የሚል ይሆናል። ብዙዎቻቸው እግዚአብሔር አያየኝም፣ እግዚአብሔር አይመለከተኝም፣ በችግሬ ውስጥ፣ በሐዘኔ ውስጥ፣ በጭንቀቴ ውስጥ ኢቨን ስትራግል እያደረግኩ ባለሁበት በህመሜ ውስጥ እንኳን እግዚአብሔር አያየኝም የሚሉ ሰዎች አሉ። እናንተም ለእናንተም መልስ ይሆን ዘንድ የምናገረው እግዚአብሔር ያያቸዋል። ሌሎቻቸውም ደግሞ እንዲህ የሚሉ አሉ፣ እግዚአብሔር የለም፣ እግዚአብሔር አይመለከትም፣ እንደ ልባችን መሆን እንችላለን፣ እንደፈለግነው ማድረግ እንችላለን፣ እግዚአብሔር የሚባል ነገር የለም የሚሉ ነገሮች ሰዎች አሉ። ለእናንተ መልእክቴ እግዚአብሔር አለ፣ እግዚአብሔር ያያቸዋል የሚል ነው። መጽሐፍ ቅዱስ ላንብብና ወደ ዛሬው ሐሳብ ለሁለታችሁ የሚሆነውን ላውራላችሁ። መጽሐፍ ዕብራውያን ምዕራፍ 4 ከቁጥር 13 እንዲህ ይላል፣ እኛን በሚቆጣጠሩ በእርሱ ዓይኖች ፊት ለፊት እኛን በሚቆጣጠሩ በእርሱ ዓይኖች ፊት ለፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ነገር የለም ብሎ ያወራልናል። እኛን በሚቆጣጠሩ በእርሱ ዓይኖች ፊት ለፊት ሁሉ ነገር የተራቆተ ነው። ወንድሜ አሁን ልብስ ለብሰ ሰውነትህ የተራቆተ ነው። አሁን ልብስ ለብሰሽ ሰውነትሽ የተራቆተ ነው። አሁን ቤት ውስጥ ተኝተ ቤት ውስጥ ተቀምጠ በእግዚአብሔር ዓይን ፊት ለፊት አንተ የተራቆተ ግልጽ የሆንክ ሰው ነህ። እግዚአብሔር አምላክ ያሰብከውን ያውቃል፣ የውስጥህን ያውቃል፣ የልብህን ያውቃል። ከዛም ባለፈ ችግርሽን ያውቃል፣ መከራሽን ያውቃል፣ ሐዘንሽን ያውቃል፣ ያያቸዋል።
ያያቸዋል። ብዙ ጊዜ ሰይጣን ተስፋ ከሚያስቆርጣችሁ ነገሮች መካከል እግዚአብሔር የተናገራችሁ ተስፋ የት አለ? እግዚአብሔር ካለ ሆስፒታል ባልሄዳችሁ ነበር። እግዚአብሔር ካለ ባልተቸገራችሁ ነበር። እግዚአብሔር ካለ ባልተጨናነቃችሁ ነበር። መከራን የሆነ ከመከራ ጋር ባልተጨባበጣችሁ ነበር። ከሐዘን ጋር ከድህነት ጋር ባልተጨባበጣችሁ ነበር የሚል ስብከት ነው ሁል ጊዜ ሰይጣን የሚሰብካችሁ። ሁል ጊዜ ብዙ ሰዎች ደግሞ እግዚአብሔር ካለ ይላሉ። ኃጢአት ለመስራት እየሄዱ ጥፋት ለማድረግ እየሄዱ እግዚአብሔር ካለ እስቲ ያቁመኝ፣ እግዚአብሔር ካለ እንትናን ሊገድል ነው፣ እግዚአብሔር ካለ ከእንትና ጋር ሊጣላ ነው፣ እስቲ ያቁመኝ፣ ይከልክለኝ የሚለውን ያወራሉ። ነገር ግን ለነዚህ ሁሉ ግልጽ የሆነ ቃል ስላለ እንዲህ አላቸው፣ እኛን በሚቆጣጠሩ በእርሱ ዓይኖች ፊት ለፊት አለ ሁሉ ነገር የተራቆተ ነው፣ ሁሉ ነገር የተገለጠ ነው። እግዚአብሔር አምላክ ስራውን በጊዜውና በሰዓቱ ስለሚሰራ ብዙ ሰዎች የእግዚአብሔርን ጊዜና ሰዓት መቀየር የሚፈልጉ አሉ። አይደለም የእግዚአብሔርን ጊዜና ሰዓት እነሱ ራሳቸው ሀገር ገዢው ወይንም የራሳቸውን ሰዓት ራሱ በትክክሉ መቆጣጠር የማይችሉ ሰዎች ናቸው ይህንን ነገር የሚናገሩት። እኔ የራሴን ጊዜ እንኳን በትክክሉ መቆጣጠር አልችልም። ምናልባት የቀን እስኬጁል አውጥቼ የት እንደሚሄድ የት እንደምውል ምን እንደማደርግ ሊለይ ይችላለሁ። ነገር ግን ቀኔና ሰዓቴ በእጅ እንኳን ቢሆን የሚቆጣጠረው እግዚአብሔር ነው። እዛ ያቀድኩት እቅድ እንኳን እንዲሞላ የሚያደርገው እግዚአብሔር ነው። በመጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይለናል። በመጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይለናል፣ የእግዚአብሔርን ኃይልና መጽሐፍትን አታውቁምና ኦር ትስታላችሁ። ብዙ ሰዎች የእግዚአብሔርን ኃይል ወይም የእግዚአብሔርን መንገድ የእግዚአብሔርን ጎዳና ስለሚያውቁ ይስታሉ። ነገር ግን እላችኋለሁ እግዚአብሔር ያያቸዋል፣ ይቆጣጠራቸዋል። አጋር እንዲህ አሰበች። ጊዜው መጣ ከአብርሃም ቤት የምትባረርበት። አጋር ልጇን ይዛ ውሃ ይዛ የሆነ ነገር ይዛ መንገድ ጀመረች። አጋር መሄድ በጀመረች ቁጥር የምትጠጣው ውሃ ስለሆነ የምትበላው ምግብም ስለሆነ የምትጠጣው ውሃው እያለቀ መጣ። ጉዞ ወደ ምድረ በዳ ነው። ጉዞው የሆነ የማይመችበት አካባቢ ነው። ለመኖር የማይመችበት የሆነ ነገር አደርጋለሁ የሆነ ነገር አደርጋለሁ ብለሽ የማይመች ቦታ ጉዞውን ጀመራለች። እያንዳንዱ ደቂቃዋ ላይ የምታረገው ነገር ነገ ይጠቅመኛል ወይንም ለሕይወቴ ይሆናል ብላ የያዘችውን ነገር የሚያሳጣት ነበር። ስለዚህ እያንዳንዱ ድርጊቷ ውስጥ እየሄደች አጋር ውሃ ያለቀባት መጣ። ውሃ በሳይንሱ ላይፍ ይሉታል። ዋተር ኢዝ ላይፍ ብሎ ያስተምራሉ። ውሃውን ባጣች ጊዜ አጋር ጭንቀትና ሐዘን ሕይወቷን ይከባታል። አጋር በውሃ በማጣት እጦት ውስጥ ስትወጣ ስትገባ የሚረዳት የለም፣ የሚያያት እንደሌለ አንደርስታንዲንግ አድርጋለች። ነገር ግን እንዲህ አለች አጋር ልጁን ሩቅ አስቀምጣ የልጄን ሞት እንኳን አላየም በማለት ራሷን ርቃ በተቀመጠችበት ጊዜ የእግዚአብሔር መልአክ መጣና አናገራት። ልጁ ባለበት ቦታ ላይ ውሃ እንደፈለቀ ነገራት። አጋር ከዛ ሁሉ መከራ፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ ልጇን የሚያክል ነገር ልታጣበት ባለችበት ቦታ እንዲህ የሚል መልእክት መጣላት። ልጅሽ ይኖራል፣ ውሃን አፍልቄለታለሁ የሚል የእግዚአብሔር ድምፅ መጣላት። ያን ጊዜ አጋር እንዲህ አለች፣ በእውነት የሚያየኝ አየሁኝ ብላ ኤልሮኢ አለች። ኤልሮኢ ማለት ትርጉሙ የሚያየኝን አየሁት ወይም የሚያየኝ አለ ማለት ነው። ብዙዎቻችሁ በችግር ውስጥ በወደቃችሁ ጊዜ፣ ብዙዎቻችሁ በጭንቀት ውስጥ በወደቃችሁ ጊዜ፣ ብዙዎቻችሁ የሚረዷችሁ ሰዎች ከእናንተ በሸሹ ጊዜ፣ በራቁ ጊዜ ምናልባት የሚረዳችሁ የሚያያችሁ እንደሌለ ፊል ልታረገው ትችላላችሁ። ለአጋርም የገጠመው ያ ነው። የሚረዳት የለም፣ ውሃም የሚያቀርብላት የለም። ነገር ግን የሚያያት በሰማይ አለ፣ የሚመለከታት በሰማይ አለ። ሞቷን የማይፈልግ መከራዋን እንደራሱ መከራ የሚመለከት አምላክ የሚያያት አለ።
ክብር ለጌታ ለኢየሱስ ሲሆን ብዙዎቻችሁ ሰይጣን ተስፋ የሚያስቆርጣችሁ በዚህ ኮንዲሽን ስለሆነ ነው። ያጣችሁት ነገር በእጃችሁ ያለው ነገር እያለቀ ስመጣ፣ የተቀበላችሁት ነገር እየጠፋ ስመጣ፣ ኢቨን ህመም ወደ ህይወታችሁ ሲመጣ፣ ተስፋ ማጣት ወደ ህይወታችሁ እንዲላክ እያደረገ ሰይጣን በዚህ ሁሉ ይፈትናችኋል። የሚያያችሁ የለም ይላችኋል። ኢዮብ በብዙ አይነት መከራ ውስጥ ባለበት ጊዜ ባለቤቱ እንዲህ አለችው፣ እውነት እግዚአብሔርን ስደብና ሙት አለችው። ምክንያቱም ሁሉ ነገር እያጣ እንደሆነ ስላየች፣ ልጆቹን አጥቷል፣ ንብረቱን አጥቷል፣ ከዛም ባለፈ ጤንነቱን አጥቷል። ብዙ ሰዎች እንዲህ ያሉ ምሳሌ መጽሐፍ ላይ እንደሚናገረው ሞኞች አለ በልባቸው እግዚአብሔር የለም እግዚአብሔር አያየም ይላሉ እንዳለ። ይቺ ሴትዮ ግን የሞኞች ሞኝ ናት። ከሞኞችም ያለፈ እጅግ በጣም ሞኝ ናት። ለዛ ነው ኢዮብን እንዲህ አለችው፣ እግዚአብሔርን ስደብና ሞት አለችው። ነገር ግን ኢዮብ ይህንን ያምናል። የሚያየው እግዚአብሔር፣ ችግሩን የሚመለከት እግዚአብሔር፣ በሽታውን የሚመለከት እግዚአብሔር። ኢዮብ በዘመኑ የደረሰው በሽታ ሰርች አድርጋችሁ ብታገኙት ብዙ አይነት በሽታ በኢዮብ ሕይወት ላይ ሆኗል። የአእምሮ ችግር፣ የተለያየ አይነት በሽታዎች ኢዮብ ፋይት አድርጓል። ኢዮብ ተጋጥሟቸዋል። ኢዮብ ተፋልሟቸዋል። ኢዮብ ጋር ደርሰዋል። ነገር ግን ኢዮብ በእግዚአብሔር እምነት ስላለው ዲፊት ማድረግ ይችላልና ምን ልላችሁ ፈልጌ ነው፣ ብዙ ሰዎች እግዚአብሔር የለም፣ አያየም፣ አይመለከትም። እግዚአብሔር ካለ የምትሰዋለት እግዚአብሔር፣ የምትጠብቀው እግዚአብሔር፣ ቃሉን የምትፈራለት እግዚአብሔር ካለ ይፈውስህ ነበር። ቃሉን የምትጠብቀው እግዚአብሔር ካለ ይረዳክ ነበር። ቃሉን የምትጠብቅለት እግዚአብሔር፣ ስሙን የምትጠራው እግዚአብሔር ቢኖር ኖሮ ይረዳክ ነበር። የለም አለችው። ነገር ግን ለኢዮብ እግዚአብሔር አሁንም አለ፣ አሁንም ያየዋል፣ አሁንም ይመለከተዋል። ለዛ ነው መጨረሻ አካባቢ ኢዮብ እንዲህ አለው፣ መስማትንስ ሰምቼ ነበረ አለ፣ አሁን ግን ዓይኔ አየች አለ። የሚያየኝን አየው ብላ መናገር ጀመረች ሲባል አጋር በዛ ሁሉ ችግር፣ በዛ ሁሉ መከራ፣ በዛ ሁሉ ለቅሶ ውስጥ የሚያያት መጣላት። ወንድሞችና እህቶች በየትኛው ህይወት ውስጥ በየትኛውም ችግር ውስጥ እያለፋችሁ ላላችሁት ይሄ ለእናንተ መልእክት ነው። እግዚአብሔር በተናገራችሁ ጥሪ መካከል ሊሆን ይችላል። እግዚአብሔር ባወራላችሁ ጉዳይ ሊሆን ይችላል። ባይሆንም በፋይናንሻል፣ በበሽታ፣ በተለያዩ ችግር ውስጥ እየተንቀሳቀሳችሁ ላላችሁት ሊሆን ይችላል። እመኑ፣ የሚያያችሁ በሰማይ አለ። እኛን በሚቆጣጠር በእርሱ አይኖች ፊት ለፊት ሁሉ ነገር የተራቆተ ነው። አንተ ልብስ ለብሰሃል እንጂ፣ አንቺ ልብስ ለብሰሻል እንጂ በእግዚአብሔር ፊት ግልጽና ግልጽ ነሽ። አንቺ ከአንቺ የምጠበቀው ለእግዚአብሔር ልብሽን መክፈት ነው። ለእግዚአብሔር ልብህን መክፈት ነው። እግዚአብሔር በሚወድበት መንገድ ውስጥ መግባትና መውጣት ነው። የሚያይህ አምላክ እጥፉን ይመልስልሃልና። ክብር ለጌታ ለኢየሱስ ሲሆን በማየት አንጻር ካየን አንድ ቃል ልበልላችሁ። ዮሴፍን እንዲህ አለችው፣ እኔን የሚመለከተኝ በዚህ ቤት ውስጥ የለም። ባሪያዎችን ወደ ውጭ አስወጥቻለሁ። ንጉሡም ከቤት ወጥቶ ነው ያለው፣ ከቤተ መቅደስ ወጥቶ ነው ያለው። ስለዚህ ዮሴፍ ከእኔ ጋር ተኛ አለችው። ዮሴፍ የመለሰላት ምላሽ አንድና አንድ ነው፣ እንዲህ የሚል አንቺን የሚያይ እዚህ ላይኖር ይችላል፣ እኔን የሚያይ ግን አሁንም እዚህ አለ። እኔን የሚመለከት ግን አሁንም እዚህ አለ። ምናልባት አንቺን የሚመለከቱ ወጥቶ ሊሆን ይችላል፣ ሄዶ ሊሆን ይችላል። ሰይጣን ብዙ ጊዜ ሕይወታችን ላይ እንደዚህ እንድናስብ አድርጎ አሳስቶናል። እግዚአብሔር እንደማይመለከተን፣ እግዚአብሔር እንደማያየን፣ እግዚአብሔር አይኖች ፊት ለፊት እንደሌለን እንድንረዳ አድርጎ ለኃጢአት ልባችንን እንድንከፍት፣ ለእግዚአብሔር እንዳንታዘዝ አድርጎናል። ነገር ግን እላችኋለሁ የሚያያችሁ አሁንም በሰማይ አለ፣ የሚመለከታችሁ አሁንም በሰማይ አለ። ብዙ ሰዎች ልክ እንደዛው የሚያየኝ የለም ብሎ ነው ኃጢአት የሚገቡት። ልክ እንደ ቤተፋራ ባለቤት የሚያየኝ የለምና አሁን ከኔ ጋር እንተኛ ስትል ዮሴፍ በዚህ በኩል እንዲህ ይላታል፣
አዎ የሚያየን የለም። በሰው ዓለም ላይ ቤቱ የተዘጋ ነው ያለነው፣ በክላስ ውስጥ ነው ያለነው፣ የሚደበቅበት ነገር ባለበት ውስጥ ነው። ነገር ግን የሚያየኝ አለ። በሰማይ ያለ ጣራና ግድግዳ የማይከለከለው አምላክ የሚያየኝ አለ። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ ስለዚህ ባላችሁበት ቦታ ሁሉ እግዚአብሔር ያያችኋል። በችግራችሁ ያያችኋል፣ በሐዘናችሁ ያያችኋል፣ በለቅሷችሁ ያያችኋል፣ በስትራግል እያደረጋችሁ ባላችሁበት ጉዳይ ያያችኋል። ስለ እኔ ምን ትላለህ እያላችሁ የጸለያችሁበት ጉዳይ ላይ ያያችኋል። እግዚአብሔር አምላክ እያየ ያለው ልክ እንደሆነ እንደ ተመልካች የሆነ ታውቃላችሁ። ያያችኋል ብዬ ስላችሁ እናንተ ቁጭ ብላችሁ ፕሪሚየር ሊግ ጨዋታ ወይንም የእግር ኳስ እንደምታዩት ሊጮህ አይደለም የሚያያችሁ፣ ወይንም በድምፅ እናንተ ስትራግል እያደረጋችሁ እሱ ከውጭ ሆኖ ምታው እንዲላችሁ አይደለም የሚያያችሁ። ሲያያችሁ ግን እንዳያችሁ መጠን እግዚአብሔር ወደ እናንተ እርዳታውን ይለቅላችኋል። እግዚአብሔር መርዳቱን እጁን ይዘረግላችኋል። ለዛ ነው ለሙሴ መጣና እንዲህ አለ፣ በግብፅ ምድር ያሉትን የሕዝቤን ጩኸትና ለቅሶ ተመልክቻለሁ አይቻለሁ አለ። እግዚአብሔር ሲያያችሁ ካላችሁበት ነገር ውስጥ ያወጣችኋል። ብቻ እናንተ እግዚአብሔርን በተስፋ በእምነት በጸሎት ጠብቁት እንጂ እግዚአብሔር በሚወድበት መንገድ ጠብቁት እንጂ እግዚአብሔር በሚመራችሁ መንገድ ጠብቁት እንጂ እግዚአብሔር በሚይዟችሁ በሚሄደው ነገር ላይ ጠብቁት እንጂ የሚያያችሁ ጌታ አምላክ እግዚአብሔር ሪዋርድ ይመለስላችኋል። ለዛ ነው የሕዝቡን ጩኸት ያየ አምላክ ለድጋፍ አይደለም፣ ለጭብጨባ አይደለም። በእያንዳንዱ በአስሩም ድንቅና ተአምር ግብፃውያንን ሲመታ እግዚአብሔር አምላክ እስራኤልን ስለተመለከተ ነው። ዛሬም ያያችኋል ብዬ ሳወራ ባላችሁበት ስትራግል ውስጥ ችግር ውስጥ እናንተ ብቻ ልባችሁን ለሱ አቅኑለት እንጂ ወደ እሱ ጩህ እንጂ ወደ እሱ ተመልከቱ እንጂ እንደሚላችሁ እንደ ቃሉ ሄዱ እንጂ እሱ ያያችኋል። አያይም የሚል አለ። አዎ አለ። በአጠገባችሁ አለ፣ በዙሪያችሁ ላይ አለ፣ በማይንዳችሁ ላይ አለ። የሚያወራ ሰይጣን በአይምሯችሁ ላይ አለ። ነገር ግን እንዲህ ማለት ጀመሩ፣ ከዛሬ ጀምራችሁ ያየኛል በል። ያየኛል በመከራ ውስጥ አይደለም፣ ያየኛል በደስታ ውስጥም ያየኛል። ያየኛል በማጣቱ ውስጥ በበሽታ ውስጥ አይደለም፣ ያየኛል በጤንነት ውስጥ በድሎት ውስጥ ያየኛል። ብዙዎች በድሎት ጊዜ ነው እግዚአብሔርን የረሱት፣ አያየኝም አታየም ያሉትና። ብዙዎች በችግር ውስጥ አይደለም በማግኘት ውስጥ ነው እግዚአብሔርን የረሱትና። ስለዚህ ባላችሁበት ቦታ ሁሉ ያያቸዋል። እናንተን በሚመለከቱ እኛን በሚመለከቱ በእርሱ አይኖች ፊት ለፊት ሁሉ ነገር የተራቆተ ነው። ትምህርት ቤት ያያችኋል፣ መንገድ ላይ ያያችኋል፣ ስራ ስትሰሩ ያያችኋል፣ ፍቅረኛችሁ ጋር ስትገናኙ ያያችኋል። በሁሉ ቦታ ያያችኋል። በሁሉ ቦታ ይመለከታችኋል። በሁሉ ቦታ ያያችኋል፣ ይመለከታችኋል። እግዚአብሔር ሲመለከታችሁ እንደ ሰው አይደለም። ምናልባት ሰው አይቶ ጨብጭቦ ሊያልፍ ይችላል። ግን የልብህን ማዘጋጀት ባስቀመጥክበት ቦታ ሰማይ ሲመለከትህ ብሎ አያልፍልህም። ሰማይ ሲመለከትህ ካለህበት ችግር ያወጣል፣ ካለህበት ቦታ ያላቅቃል፣ ካለህበት ሐዘን ለቅሶ ነፃ ያወጣል። እግዚአብሔር አምላክ ያያችኋል። መዝሙር አይደለ? ያየናሉ። አዎ ያያችኋል። ልብህ ሲደክም ያያችኋል። እናንተ ግን ልባችሁን ለእግዚአብሔር አቅኑ። ኃጢአት ለመስራት አትሂዱ። ኃጢአት እየሰራችሁ ያያችኋል ብለን ስንል እግዚአብሔር ዝም ብሎ ይተዋችኋል አይደለም። ኃጢአት እንዳትሰሩ ይፈልጋል። ልባችሁን ስቴብል አደርጋችሁ ለእግዚአብሔር አቆሙ። የሚያያችሁ አምላክ በጊዜው ይፈርድላችኋል። አጋር እንደተናገረችው የሚያየኝን አየውኝ ትላለ። አጋር እንዳወራችሁ ሌሎችም እንደሚያወሩት የሚያየኝ በዚህ አለ እያልክ ታወራለህ። በመውጣት በመግባት እሱን መከተል ይሆንላችሁ። ጌታ ኢየሱስ ይባርካችሁ። ለታመማችሁ ካላችሁ ከእኔ ጋር እንጸልይና እንጨርስ።
እግዚአብሔር በናዝሬቱ በጌታ በኢየሱስ የትኛውን በሽታ ከሰውነታቸው ላይ የተነሳ ይሁን፣ ከአካላታቸው ላይ የተነሳ ይሁን፣ የአንተ እጅ በኢየሱስ ክርስቶስም አሁን አሜን ለሚል ሁሉ ይንካ። እግዚአብሔር እንወዳለን፣ እናከብራለን። በናዝሬቱ በጌታ በኢየሱስ አሜን። ተባረኩ። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። መልካም ጊዜ። ሰብስክራይብ ማድረግ እንዳይረሳ።